የሶስት ዓመት ፍቅረኛዬ ብልቱ አይንቀሳቀስም ማለትም አይታዘዝለትም። በፍቅር 3 ዓመት ከቆየን በኋላ አንዳንዴ አብረን እንዝናና ነበርና ከመጋባታችን በፊት አብረን እንደር አለኝ። እኔም ከሱ ጋር ለማደር ብዬ አንድ ቀን ሄድኩኝ። ሄጄ አብሬው ሳድር ብልቱ አይንቀሳቀስም። በሌላ ቀንም እንደዚህ የሱ ጓደኛ ወንድ አንዳለ የኔ ጓደኛ ሴት አንዳለች፣ ለ4 ሆነን ተዝናንተን ከዛም በኋላ የሄድነው ለመዝናናት የሄድንበት ቦታ ሩቅ ስለነበረ እዛው አድረን እንምጣት ምናምን ወደ ቤት እንሄድ ተባባልን እና ከዛን አብረን ስናድር እነዛ ከኛ ጎን ነበሩ የተኙት፣ እኛን ደግሞ ከነሱ ጎን ነበረ። እነሱም ወደ ክላሳቸው ገቡ፣ እኛም ወደ ክላሳችን ገባን። ከዛም በኋላ በቃ ምንም ነገር ማድረግ አይፈልግም። ከዛ እኔ ስነካው እነዛ የኛ ጓደኞችን እየጠራ መጮህ ጀመረ። እኔም ፈርቼ በቃ ዝም አልኩኝ እና ለማንም ተናግሬ አላውቅም እና በሕክምና ምናምን መስተካከል ይሁን አይሆንም ማውቀው ነገር የለም። በእናትሽ ስሜን ሳትጠቅሽ ቪዲዮ ስርልኝና ማፍትሄ ካገኘው ኮሜንት አነባለሁ። ማፍትሄ ካገኘው ቪዲዮ ስርልኝ እባክሽን። እሱን አጥቼ መኖር አልችልም። እሱን በጣም ነው የምወደው፣ እሱን በጣም እንደሚወደኝ አውቃለሁ። አሁን ደግሞ እንጋባ እያለኝ ነው። ምን ላድርግ? ግራ ገብቶኛል። እባክሽኝ እርጅኝ አለችኝ ማለት ነው። ከዛን እሺ ችግር የለውም እኔ ይሰራልሻለሁ ብያታለሁኝ። እና መጥፎ ነገር መናገር አይቻልም። እንግዲህ ሰው ነው ያጋጥማል። ጥሩ ጥሩ ነገር ጻፉላት፣ ገብታ የምታነብ ይሆናል ማለት ነው።